ከመገዛብ አለው በግፍ ራሱ ነሳል ምንጮችን ይዘህ ተከበኩ ብለሃል ከፋርማሲ እኮ ከመገዛብ እኔ ኦርቶዶክስ በፈለጋችሁ ቀሷል የኦርቶዶክስን ሴት አምጥተሽ ዘምር ይላል ነጠሏን አርጋ ነው ደፈረችኝ እኮ አሁን እኮ ሊካር ነው የደፈረው ሳይት የደፈረችኝ እኔ ላይ ፈጽማ ሳየችኝ እሷማ እኔ ላይ ፈጸመችው እኮ እኔ ተይዣለሁ በእንደዛ እንዳታረግ በሞት አሰናብታለሁ ተብያለሁ እኔም ፈርቻለሁ ደንዝጄ በዛ ሰዓት ያን ሁሉ ነገር ስለምትጣስውጣ ተጠጣ ነበር መጠጥ መገዛብ አለው በግፍ ራሱ ነሳል ምንጮችን ይዘህ ተከበኩ ብለሃል ከፋርማሲ እኮ ከመገዛብ የድንግል ማርያም ልጅ መድኃኒዓለም ለቤቷ ያውቃው ጤናውን ይስጠው እሱ ነው አለው በግፍ ራሱ ነሳል እንኳን በከመና በሽታን በቃ አንቆሻብልም አሁን ግን መያዙን ስናውቅ ደነገጥን በርኪዬ ወድሃለው የልጆች አባት ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤት ተመለስክ እኔ ኦርቶዶክስ በፈለጋችሁ ቀሷት የኦርቶዶክስን ሴት አምጥተሽ ዘምር ይላል ነጠሏን አርጋ ነው የምትመጣው ሮጣ ነጠሏን ለብሳ ነው የምትመጣው ግደላት ይበል በዘፈን ልትበላቀጥ ምን ልትል ትችላለች I guarantee you መዝሙር ዘምር ይበላት ነጠሏን አርጋ ለምን ፈሪያ እግዚአብሔር የሚለው ጭንቅላቷ ውስጥ አለ ፈሪያ እግዚአብሔር ደፈረችኝ እኮ አሁን እኮ ሊካር ነው የደፈረው ሳይት የደፈረችኝ እኔ ላይ ፈጽማ ሳየችኝ እሷማ እኔ ላይ ፈጸመችው እኮ እኔ ተይዣለሁ በእንደዛ እንዳታረግ በሞት አሰናብታለሁ ተብያለሁ እኔም ፈርቻለሁ ደንዝጄ በዛ ሰዓት ያን ሁሉ ነገር ስለምትጣስውጣ ተጠጣ ነበር መጠጥ ማለት ይሄን አመድ አይነት ነገር የሚመስለው ያ መጀመሪያ ጠጥቻለሁ ግን የማይቆረ እንደ ዋይን ነገር ምናምን ኧረ አይቻልም ውጭ በፓስታ መኮረኒ መብራት አይቻልም እኔ ከሷ ቤቶች ውጭ ምግብ መብራት አልችልም ውጭ ለደቂቃ መውጣ ከሆነ አስፈቅጄ ነው መውጣው እሷን ሳላስፈቅድ የሆነ ቦታ ሱቅ መውጣት አልችልም አይቻልም ይሄ አይፈቀድልኝ እዛው ግቢ ውስጥ አይቻልም ግቢ ውስጥ ብቻ ግቢውን ከፍቼ መውጣት አልችልም ያለ እሷ ፍቃድ እሷ ከፈቀደችልኝ በቃ የሆነ ሴኩሪቲውን የሆነ ነገር በጣም አስቸኳይ ነገር ካለ እንጂ የኔ አይፈቀድ ምግብም አልበላም ምግብ በልቼ መጣ ከሆነ ራሱ የሚጠጣ ነገር ሰጠችኛል ሌላ የሚዋጥ ነገርስ ምናምን የሚጠጣ ቤቷ የሚዘጋጅ እኮ ነው የሚዋጥ ራሷን የምታዘጋጅ የሚዋጥ ነገር የሚዋጥማ እንደማር ነገሮች ምን እንደጨምርበት አላውቅም 40 ክፍሉ እያለች በዛ ሰጠኛለች እኔ ደግሞ የአርሴማ እንድትፈወሱ ነው የምትለን እሷ ለኔ ብቻ አይደለም ለሁሉም ሰው ወሲብ ቀስቃሽ ወይንም ሰዎች ወሲብ ከማድረጋቸው በፊት ቫያግራ ነው ምናምን የሚባል እሱን ተጠቀም ነበር አዎ እንደውም እዚህ ላይ አሁን በዚህ በሴክሱን ቱል ላይ ጨርሰን እንድና ወደ ኋላ ወደፊት ከምንመለስበት ለምን ታረጋኛለሽ መሰለ ያን ነገር አሁን እንግዲህ ምስክር እንዲሆን ሁሉም መክሊቶች ባሉበት እሷ ጋር ያሉ በሙሉ ሴክስ አስተምራለች ብያለሁ ሁሉም ያውቁታል ከኔ አፋርልም እየወጣ ያለው ቁጭ አርጋ ነው የምታስተምራቸው እንዴት ግንኙነት ማድረግ እንዳለባቸው እንግዲህ ሳይሉን እንኳን የምታስተምራቸው እንግዲህ አንድ እግዚአብሔር የተገለጸልኝ ሴት ብላለች አንድ ወላዲት አምላክ ተገልጻልኛለች ብላ ቁጭ ብላ መንፈሳዊ ናት ብለ ተጠግተሃት ይሄን ነገር ካስተማረችህ አሁን እኔ ቆይ እስከዛሬ ቆይቼ ሚዲያ ላይ መውጣት አይደለም እያወቁ ነው እንደማይወጡት እኔ ልውጣም ማለት ነው እዛ ያለው ጉባኤ በዚያ ተበክሏል እያልከን ነው አዎ ሁሉም ተበክሎ እያወቁት ነው ጆሮ ዳባ ለበስ ተብሎ የተቀመጡት ግን አልፈርድባቸውም አያያዟ የረቀቀ ወጫሩ ቢያግራም ስትለኝ ግራም ነው ምንድን ያልሽ ብዬ ምን አሰማይም ቢያግራም አሉ ጠፋ ቢጀሮ ይለኝ ጻፈችልኝ ይርኖ ከአደባባይ ይዘዋል ፋርማሲ ጻፋ ቢና ስሙ ስጪ ነው ማለት የማነው ስትለኝ ታልኬ ነው አልኳት ራሱ መጣ ይገዛው ምናምን ስትለኝ እምቢ ልትለኝ ማሰበች ነው መጨረሻ ላይ ሽብላ ሰጠች 110 ብር እንደዛ ምናምን የገዛው አንድ ፍሬ ሰጠች ወስጄ ሰጠዋት ምንም ማለት ዝም ማለች እና ይሄን ነገር ታስገዛኝ ነበር ለራሱ ወሊድ መቆጣጠሪያውን ሁሉ የ72 ሰዓቱን ያረሳቱን ያሽ ታስገዛኝ ነበር እኔም ብሩ ገዝቼ ማመጣ ግን ምን ላድርግ ይሄን ራሱ እያደረኩ መውጣት ይችል ነበር አልቻልኩም ግን በቃ ነገ ዛሬ እንደዚህ ተራዘሙ ነገሩ ግን አንዴ ምን አደረገች አንዷን ሴት እኔ ወንድ ወይ አንቺ ሴት ሆነን እንደዚህ ሆቴል መግባት አለብን ሱሪ ለብሰን አለቻት አንድ ወጣሽ ማበርተኛለች ሱሪ ለብሰን እንደመግባት አለብን ምን ስትላት እንደዚህ የሚፈጽሙት ፎቶ አንስተ ማምጣት አለብን አለች ምን ሊያረግ እሺ አሁን ኃጢያት ነው ማንሳት ራሱ ፎቶ ወይ ጸሎት ነው ማድረግ ያለብህ ይቼ እግዚአብሔር ሰው ናት እግዚአብሔር ሆይ ይቅር በላቸው ብለ ጸሎት ነው ማድረግ ያለብህ ያንድን ሰው ገመና አምጥተህ መልቀቅ ምን ያረጋግላል ይሄንን የግብረ ሰዶም መገኛ የሚባሉና ታነፈንፋለች ትፈልጋለች ስትፈልግ ነው የምታረው እኔ ቪዲዮ ላይ አሳይሃለሁ ይሄንን አለች ይሄን ድርጊት የሚያደርጉትን ፎቶ አንስቶ የሚያመጣልኝ ሽልማት ሸልመዋለሁ እኔም ሆነ ማህበሩ ነው የምትለው በጣም ተሰደበው የዱባይ ሴቶች አለች ግማቹ ሴት አዳሪ ነው አለች ሴተኛ አዳሪ ነው አለች እንደውም በስልክ አስልኬልሃለሁ በጓደኛዬ ስልክ
ዱባይ ላይ ሴተኛ ዳሪ ስራ ኢትዮጵያኖች ብዙ ሴቶች በጣም ጥቂቶች ናቸው ለፍተው ሰርተው የሚገቡ ብዙውን ሴተኛ ዳሪ ስራ የሚሰሩ ናቸው ዱባይ ላይ ያሉ ስልክ ላይ ማለት ነው ታየዋለህ ግማቹ ሴተኛ ዳሪ ነው አለች እንግዲህ እሷ እንግዲህ እዛ ገርዳ ስትሸረሙጠው ስትገለሙጠው ስንቱን ከስንት ነፍሰ ባላ አግብቼ እሱ ታሰረን ወደ ኢትዮጵያ መጣውና ያሽ የምትሸፋፍነው የኖሪ ሴት ናት የእሷን ጻድቅ እየቆጠረች ዱባይ ያሉ ሴቶች አለች ግማሽ ሴተኛ ዳሪ ነው ብላ ሰድባቸዋለች አጣው ምን ብለው እዚህ ተቸግረው ኑሮን ለማሸነፍ ብለው ለሄዱ ሰዎች ማለት ነው በሃይማኖት ስም በተለያየ መንገድ የሚመጡ ግለሰቦች መጨረሻቸው ይሄ ነው መጨረሻቸው ስጋዊ ወይንም ደግሞ የግል ህይወታቸውን ማደራጀት ነው ማለት ነው የዚህን ቪዲዮ ሙሉ መልእክቱን በሐሌታ ቲቪ ላይ ታገኙታላችሁ እጅግ በጣም የሚገርም ብዙ ጉዳዮችን ተነስቷል እዛ ላይ ገብታችሁ ይዩት መልእክቱ ለብዙዎች እንዲደርስ ደግሞ ሼር ኮፒ ሊንክ አድርጋችሁ ለብዙሃኑ አድርሱልን ብዙሃኑም ከዚህ ድርጊት እንዲቆጠቡም እናግዛቸው